5 ድንችና ትንሽ ስጋ በመጠቀም 8 ሰው እንመገብ። ድንች፣ ስጋ፣ ቀይ ሽንኩርት፣ ቃሪያ፣ ነጭ ሽንኩርት። ድንቻችንን ቆራርጠን እንቀቅለዋለን። ትንሽ ጨው። መጥበሻችን ላይ ዘይት፣ ስጋ እያገለበጡ መጥበስ። ነጭ ሽንኩርት፣ ቀይ ሽንኩርት፣ ቆንዶ በርበሬ፣ ቃሪያ ትንሽ ስፓይስ እንዲሆንልኝ ነው። ጨው አድርገን ማገላበጥ። ድንቹ ሲበስል ወደ መፍጫ እንገለብጠዋለን። ቀይ ሽንኩርት፣ ነጭ ሽንኩርት፣ ቃሪያ፣ እንቁላል፣ ትንሽ ዘይት፣ ቆንዶ በርበሬ ከዛ እንፈጫዋለን። ይህንን ይመስላል። በምንፈልገውን ቅርጽ ለማስያዝ እጃችን ላይ እንዳይጣበቅ ትንሽ ዘይት እያደረግን ሳህናችን ላይ እየቀባን እንጠፈጥፈዋለን። መሀል ላይ ትንሽ ስጋ፣ ከዛ ቺዝ፣ ከዛ ቀስ እያለን እንደፍናለን። እዚህ ጋር እንዳይበተንባችሁ ተጠንቀቁት። ቴክስቸሩ ቶሎ የመቀደድና የመበተን ባህሪ ያለው። ጥብሳችንንም ደረቅ የምናደርገው ለዚህ ነው። መጥበሻችን ላይ ጋለ ዘይት እናደርግና እያገላበጥን እንጠብሰዋለን ቡኒ እስከሚሆንልን። ሁሉንም በየተራ በዚህ መልኩ እንጠብሳቸዋለን። በዘይት ስለጠበስ ነው ውጭውን እንደብስኩት ኩርሽም ኩርሽም የማለት ባህሪ ያለው። በጣም ጣፋጭ ነው። በጣም ነው የሚያጠግበው። ለቁርስ፣ ለመክሰስ፣ ለልጆች ለ4 ሰዓት ምግብ መሆን ይችላል። ቪዲዮን ከወደዳችሁት ላይክ፣ ፎሎ፣ ሼር ማድረጋችሁን እንዳትረሱ። አመሰግናለሁ። ባይ